or here in Ethiopia. በኢንተርኔት ዓለም ውስጥ ካሉ እጅግ ተጽዕኖ ፈጣሪ ግለሰቦች አንዱ ለመሆን የበቃው በአጭር ጊዜ ውስጥ ባሳየው አስገራሚ ጉልበትና ወጥነት ባለው ጥረት ሲሆን ታሪኩ የሚጀምረው ገና በልጅነቱ ለቪዲዮ ጌሞችና ሰዎችን ለማዝናናት በነበረው ከፍተኛ ፍላጎት ቢሆንም መንገዱ ግን አልጋ ባልጋ አልነበረም። ስፒድ ገና ዝናን ሳያገኝና በትምህርት ቤት ውስጥ እያለ በዩቲዩብ ስራው ላይ ከመጠን በላይ ትኩረት ማድረጉና በቤቱ ውስጥ የሚጮህባቸው ቪዲዮዎች እናቱ ላይ ከፍተኛ ጭንቀት ፈጥረውባት ነበር። በዚህም ምክንያት እናቱ ይህ ስራ ተስፋ እንደሌለውና ጊዜውን በከንቱ እያባከነ እንደሆነ በማሰብ ስርጭቱን ወይም ላይቭ ስትሪሚንጉን እንዲያቆምና ትኩረቱን ትምህርቱ ላይ እንዲያደርግ በተደጋጋሚ ብትጠይቀውም እሱ ግን በውስጡ ያለውን ህልም ስላመነበትና ስሜቱን መቆጣጠር ስላልቻለ በመጨረሻም ከእናትየው ጋር ባለመግባባት ቤቱን ጥሎ ወደ አባቱ ቤት ለመሄድ ተገደደ። Mom, come on. I don't give a fuck. All right, okay, all right. I don't give a fuck. All right. I'm gonna be on the recording. Okay, all right. Damn, money popping up and shit. Up in there, James. Tell your mom I'm about to tell her, bro. I'm about to tell her. Mom, come here, Mom. Mom, come here. You gotta come here. You have to. 800K. Right, I'm doing the recording. Congratulations. 800K. All right, congratulations. What? Just a congratulations? አባቱ ዳረን ዋትኪንስ ሲኒየር ልጁ ያለውን የተለየ ችሎታና ፍላጎት በመረዳት የራሱን ስቱዲዮ እንዲያደራጅና ስራውን በነጻነት እንዲቀጥል ድጋፍ ማድረጉ ለዛሬው ስኬቱ ትልቁን በር የከፈተለት ሲሆን በዚያው የአባቱ ቤት ውስጥ ሆኖ ነበር በሚሊዮን የሚቆጠሩ ሰዎችን ትኩረት የሳቡት። በዚያው የአባቱ ቤት ውስጥ ሆኖ ነበር በሚሊዮን የሚቆጠሩ ሰዎችን ትኩረት የሳቡትን እነዚያን የእብደት የተሞላባቸውን ቪዲዮዎች መስራት የቀጠለው። በተለይም ስለ ክርስቲያኖ ሮናልዶ ያለው አክራሪነትና እሱን ለማገናኘት ያደረገው የዓመታት ጉዞ ከፖርቹጋል እስከ ሳውዲ አረቢያ ያደረጋቸው ጉዞዎች እሱንም ከጌም ተጫዋችነት ወደ ዓለም አቀፍ ዝነኝነት ያሸጋገረው ትልቅ ክስተት ነበር። ምንም እንኳን አንዳንዴ በሚያሳያቸው አከራካሪ ባህሪያት ምክንያት ከትዊች መታገድን የመሰሉ ከባድ ውድቀቶች ቢገጥሙትም ተስፋ ሳይቆርጥ ወደ ዩቲዩብ ተመልሶ በየቀኑ በሚሊዮን የሚቆጠሩ ሰዎችን በማዝናናት የራሱን የሙዚቃ ቪዲዮዎችን በመስራት እና በተለያዩ የዓለም ክፍሎች በመዘዋወር ባህሎችንና ሰዎችን በቀጥታ ስርጭት በማገናኘት ዛሬ በኢንተርኔት ታሪክ ውስጥ በወጣትነቱ ትልቅ ሀብትና ዝናን ካተረፉ ጥቂት ሰዎች ተርታ ለመሰለፍ በቅቷል። አሁን አይሾስፒድ ከ50 ሚሊዮን በላይ ዩቲዩብ ሰብስክራይበሮችን አፍርቷል። አይሾስፒድ ከቤት ውስጥ ጌም ተጫዋችነት ወጥቶ ወደ ዓለም አቀፍ ዝነኝነት የተሻጋገረበት ትልቁ ምዕራፍ የዓለም ዙሪያ ጉዞ ሲሆን ይህ ጉዞም ዝም ብሎ መዘዋወር ሳይሆን በሄደበት ሀገር ሁሉ በሺዎች የሚቆጠሩ ሰዎችን አደባባይ የሚያስወጣ ትልቅ ክስተት ነበር። ስፒድ ጉዞውን ሲጀምር መጀመሪያ ትኩረቱን ያደረገው ወደ እግር ኳስ ሀገራት በተለይም ወደ ዩኬ እና አውሮፓ ሲሆን በእንግሊዝ ስታዲየሞች ውስጥ የነበረው ቆይታና ከታዋቂ ተጫዋቾች ጋር ያደረገው ቆይታ አጃቢዎቹንና ደጋፊዎቹን ያስደመመ ነበር። ነገር ግን እውነተኛው ስፒድ የታየው ወደ ደቡብ ምስራቅ እስያ ብራዚል፣ ህንድና ጃፓን መጓዝ ሲጀምር ነው። በብራዚል በፋቬላው መንደሮች ውስጥ ከሰዎች ጋር ሲጨፍርና በፖሊስ ታጅቦ ሲዘዋወር፣ በህንድ የክሪኬት ጨዋታን ለመለማመድ ሲሞክርና በሺዎች የሚቆጠሩ ህንዳውያን በጎዳና ላይ ሲያሳድዱት፣ እንዲሁም በጃፓን የባህል ልብሶችን ለብሶ በሚያሳየው ግራ የሚያጋባ ባህሪና ጃፓናውያንን ሲያስደምም የታየባቸው ቪዲዮዎችን የዩቲዩብን ክብረ ወሰንን የሰባበሩ ነበሩ። በተለይም በቅርቡ በደቡብ ምስራቅ እስያ እንደ ቪየትናም፣ ታይላንድ እና ኢንዶኔዥያ ባደረገው ጉዞ በኢንዶኔዥያ ብቻ በአንድ የቀጥታ ስርጭት ከ1 ሚሊዮን በላይ ሰዎች በአንድ ጊዜ ሲከታተሉበት የነበረበት ወቅት በታሪክ ከፍተኛው ተመልካች የተመዘገበበት ሲሆን በሄደበት ቦታ ሁሉ በትራፊክ መጨናነቅ ምክንያት መንገዶች እስከሚዘጉ ድረስ በደጋፊዎች መከበቡ የሱን ተጽዕኖ ከአንድ ኢንተርኔት ሰው በላይ አድርጎታል። አይሾስፒድ ወደኛ ሀገርም ወደ ኢትዮጵያ መጥቶ ነበር። ወደ ኢትዮጵያ ያደረገው ጉዞ በአፍሪካ ቆይታው እጅግ
አስገራሚና በኢትዮጵያውያን ዘንድ ትልቅ መነቃቃትን የፈጠረ ክስተት ሲሆን ጉዞ የጀመረው ገና አውሮፕላን ማረፊያ እንደደረሰ በሺዎች የሚቆጠሩ ደጋፊዎች ስፒድ እያሉ በከፍተኛ ጩኸት ሲቀበሉት በነበረው ድንቅ አቀባበል ነበር። ስፒድ በአዲስ አበባ ጎዳናዎች ላይ ሲዘዋወር የነበረው ጉልበት እና የኢትዮጵያን ባህል ለመረዳት ያደረገው ጥረት የሚደነቅ ሲሆን በተለይም የኢትዮጵያን ባህላዊ ልብስ ለብሶ በተለይም የሀገሪቱን ታዋቂ ምግብ እንጀራና ጥሬ ስጋን በልቶ ሆዱን ታሞ ፈተና ሲጋፈጥ የታየበት ወቅት ለተመልካቾቹ እጅግ አስቂኝና ማራኪ ነበር። የተለያዩ ባህላዊ ነገሮችን በማየት እንዲሁም ሀገራችንን ማስተዋወቅ ችሏል። እንግዲህ እንደሰማችሁት የአይሾ ስፒድ ተጽዕኖ ፈጣሪነት በጣም የሚገርም ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩ።